ብሩክ ነኝ ብላችሁ ታስባላችሁ ወይም ድሃ ነኝ ብላችሁ ታስባላችሁ? እንግዲያውስ ይሄ ቪዲዮ ለእናንተ ነው። አዎ ብሩክ ናችሁ። አዎ ስታክ አድርጋችኋል ወይም እዛው ያላችሁበት ቦታ ላይ ናችሁ ያላችሁት። ስክሮሊንግ ቪዲዮ ስክሮል እያደረጋችሁ ወይም ሌላ ቪዲዮ እያያችሁ ዩቲዩብ ላይ ከሆነ ቁጭ ብላችሁ እያያችሁ ቲክቶክ ላይ ደግሞ ስክሮል እያደረጋችሁ አንድ ቀን የምትለወጡ ከመሰላችሁ ዩአር ሮንግ። መቼም አትቀየሩም። በእንደዚህ አይነት ነገር መቼም አትቀየሩም። ለዚህ የማትቀየሩበት ምክንያት ዩ አር ስታክ ሆናችኋል ወይም ቀርጣችኋል። አሁን ግልጽ ላድርግላችሁ። አሁን ባላችሁበት ጊዜ ላይ ማንም አይረዳችሁ እና ዘገቨርመንት መንግስትም ሊሆን ይችላል፣ ሪላቲቫችሁ ሊሆን ይችላል፣ ወይም ደግሞ ሌላ ለምሳሌ ያ ሀብታም ነው ብላችሁ የምታስቡት አጎታችሁ ምናምን አንድ ቀን ይዘናኛል ብላችሁ እራሳችሁን ነው የምታወጡት። ከዚህ ኢትዮጵያ ውስጥ ብሮክ ወይም ድሃ ከሆናችሁ ሁለት አማራጮች አሏችሁ። አንደኛ ስቴይ ብሮክ፣ ሁለተኛ ደግሞ ስታንድ አፕ ኤንድ ቼንጅ ዮር ላይፍ፣ ቀይሩ፣ ህይወታችሁን ተነስታችሁ ቀይሩ ማለት ነው። ሁለት አማራጭ ይላችሁ፣ ምርጫው እናንተ ነው። ህይወት ላይ ሲሪየስ ሊሆናችሁ ህይወታችሁን ለመቀየር የምታስቡ ከሆነ ይሄ ቪዲዮ ላይ ሜክመን እንዴት እንደምታደርጉና ምን ያህል ሀርሽ ትሩዞች እንዳሉ አሳያችኋለሁ ማለት ነው። ሰላም ኢንሴት ይባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። አንደኛ ሀርሽ ትሩዝ የሚሆነው ኖ ዋን ኬርስ፣ ማንም አያገባውም ስለእናንተ፣ ማንም አይጨነቅም። ምክንያቱም ኖ ዋን ኬርስ አባውት ዩ አር ብሮክ ኦር ናት። ምንም አያገባውም ስለእናንተ። ምን አያገባው? ዘወርልድ ሙሉ ሰው ዓለም ትቀጥላለች፣ ህይወት ትቀጥላለች። እናንተ ብሮክ ናችሁ፣ ምንም አያገባውም ሰው። ማንም ሆነ ማንም አያገባውም። እዚህ ጋር ነው ችግሩ ያለው። ምክንያቱም እናንተ የሆነ ነገር ይቀየራል፣ ከዛ የሆነ ተአምር መጥቶ ብር ዘንቦ ምናምን ይደርሰኛል እያላችሁ ነው። ዛትስ ኖት ሜኪንግ መኒ፣ ዛትስ ዌይት እያደረጋችሁ ነው። የሆነ ነገር ሀፕን ሆኖ ሚስትሪየስ የሆነ ወይ ደግሞ በቃ ሱፐር ናቹራል የሆነ ነገር ብር ጣላል ተጥሎላችሁ ምናምን። ዛትስ ኖ ዛትስ ናት ኮሬክት። ለምን ካላችሁኝ ኖ ዋን ኬርስ ስለእናንተ፣ ማንም አያገባውም። ትሩዙ ቢንግ ብሮክ ኢዝ ኤ ማይንድ ሴት ዛት ዘ ፈርስት ኢዝ ስኬፒንግ ማለት ማምለጥ ነው። ከዛ ከብሮኩ ማምለጥ ወይም ቴክ ኮንትሮል ይሉታል። ኮንትሮል መውሰድ ማለት በራሳችሁ ላይ ኮንትሮል ውሰዱ። ምንም አይነት ቪዲዮ ስላያችሁ ህይወታችሁ አይቀየርም። ቪዲዮ ስላያችሁ ብቻ ህይወታችሁ አይቀየርም። መጀመሪያ ወደ አክሽን ኢምፕሊመንት ማድረግ አለባችሁ። ስለዚህ ኖ ዋን ኬርስ ስለእናንተ፣ ማንም አያገባውም። ሁለተኛ ሀርሽ ትሩዝ ደግሞ የምንለው ኢንተርኔት ኢዝ ዮር ቲኬት። የኢንተርኔት ኢዝ ዮር ቲኬት ማለት ኢንተርኔት ነው ማምለጫችሁ። ከዚህ ሜትሪክስ ውስጥ ማምለጫችሁ ኢንተርኔት ነው። ለምን? አሁን ያለንበት ሀብታሞችን ካያችሁ፣ ኢንተርፕረነሮች በዚህ ዘመኑን የምታያቸው ኢንስታግራም ላይ ሶሻል ሚዲያ ላይ የምታያቸው እንዳለ ኢንተርኔትን ተጠቅመው ነው ራይዝ ያደርጉት። ኢንተርኔት ትኬታችሁ ነው። በኢንተርኔት ተጠቅማችሁ ማንኛውንም ነገር አሁን መስራት ትችላላችሁ። ኢንተርኔት ላይ ማንኛውንም ስራ መስራት ተችሏል። ስለዚህ ኢንተርኔት ዮር ቲኬት። አሁን የምታያቸው ሪቸርስ ፒፕሎች ዘር ናት ዌቲንግ ፎር ጆብ። ለጆብ ክሬት ነው እንጂ የሚያደርጉት ጆብ አይጠብቁም። ክሬት እንዴት ነው የሚያደርጉት? ምንም አይነት ብር ሳይጠይቅ ምንም ሳያደርጉ ኦንላይን ላይ ገበያ ይሰራሉ፣ ወይም ደግሞ ሾፕ ይሰራሉ፣ ወይ ደግሞ አይዲያ ክሬት ያደርጋሉ። እሱ ቪዲዮ ደግሞ እዚህ ጋር ሰርቼላችኋለሁ፣ እዚህ ጋር ወይ እዚህ ጋር አስቀምጠላችኋለሁ ማለት ነው። እና አሁንም ይሄ ቪዲዮ ስታዩት ኢንተርኔት ኖራችሁ ነው ወይ ካርድ ሞልታችሁ ነው ወይ ኢንተርኔት ኖራችሁ ነው። ስለዚህ ኢንተርኔት ሞልታችሁ ወይ ኢንተርኔት ኖራችሁ ከሆነ እነሱ እንደሰሩት እነዚህን መስራት ትችላላችሁ። ለምሳሌ ኦንላይን ቢዝነሶችን መስራት ትችላላችሁ። ምንም ስኪል ከሌላችሁ አፕወርክ ላይ ገብታችሁ ስኪል ሳይኖራችሁ የሚሰሯቸው ስራዎች አሉ። ለምሳሌ የቮይስ ኦቨር ስራዎች፣ እንዲሁም ቋንቋ ከቻላችሁ ደግሞ ትራንስሌሽን ምናምን መስራት ትችላላችሁ አፕወርክ ላይ። አፕወርክ እና ፋይቨር፣ ፍሪላንስ .com እና ሌሎችም አሉ። እነሱ ላይ ገብታችሁ መስራት ትችላላችሁ፣ ኦንላይን ጆብ መስራት ማለት ነው። ሌላ ደግሞ ስኪል ካላችሁ ካን ኦፈር ላይክ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ኮፒራይቲንግ፣ ዲጂታል ማርኬቲንግ ብላብላ እያለ ይቀጥላል።
እያለ ይቀጥላል። ስለዚህ እነዚህም መማር ትችላላችሁ ወይም ተምራችሁ ሰርቪስ መስጠት ትችላላችሁ። ስለዚህ መማር ከፈለጋችሁ ደግሞ ጉግል ላይ፣ ዩቲዩብ ላይ የፈለጋችሁት ነገር ላይ መማር ትችላላችሁ። ነገር ግን ስትማሩ የሆነ አፕሊኬሽን በባለፈው ቪዲዮ አንስቻለሁ። ይለቀቅ አይለቀቅ እርግጠኛ አይደለሁም። ነገር ግን ሰርች ይላችኋል። የሆነ አፕሊኬሽን አለ። ምንድን ነው የሚያደርገው? ዩቲዩብ ቪዲዮ እያያችሁ ዲስትራክትድ እንዳትሆኑ ወይም ሌሎች የሆኑ የተሰጠ በዩቲዩብ ራሱ የሰጣቸው ቪዲዮ እያያችሁ የሚመጡላችሁ ከስር ሪኮመንድድ ቪዲዮስ ሪኮመንድ የሚያደርገው ዩቲዩብ ቪዲዮቹ እነሱ ማጥፋት የምችሉበት አፕሊኬሽን አለ። በእሱ አጥፍታችሁ ዲስትራክት ሳትሆኑ ማየት ትችላላችሁ፣ ቱቶሪያሎቹ ማለት ነው። ስለዚህ ዩቲዩብ ላይ ገብታችሁ መማር ትችላላችሁ ማለት ነው። ፕሮብለም ኢዝ ናት ኢንተርኔት ኦር ላክ ኦፍ ሪሶርስ። ኢንተርኔት ወይም ላክ ኦፍ ሪሶርስ አይደለም ችግሩ ናት ቴኪንግ አክሽን ካልወሰዳችሁ መቼም አትቀየሩም። ዩል ስቴይ ብሮክ እስከ መጨረሻው ነው የምትቀሩት። እስካሁን የነገርኳችሁ ሁለቱን ሃርሽ ትሩዞች ስቴፕ ባይ ስቴፕ ፕላን ነው የማሳያችሁ፣ ወይም ሀው ቱ ስታርት ነው የማሳያችሁ ማለት ነው። ሀው ቱ ስታርት ላይ ስንገባ መጀመሪያ አንደኛ ፒክ ስኪል ዛት ካን ሜክ መኒ። ሃይ ኢንካም ስኪል የሆነ ሃይም ሊሆን ይችላል፣ ብቻ ለትንሽ መጀመሪያ የምትሆናችሁን ስኪል ፈልጉ ወይም ምረጡ። መጀመሪያ ሊያቆያችሁ የሚችል ስኪል ምረጡ። ለምሳሌ ዲጂታል ማርኬቲንግ፣ ፕሮግራሚንግ፣ ዌብሳይት ዲቨሎፕመንት፣ ኮንተንት ክሬሽን፣ ሴልስ ወይ ሌላ ነገርም መምረጥ ትችላላችሁ። እነሱ ብቻ ምረጡ። አንድ ስኪል ያበላኛል ብላችሁ የምታስቡትም ምረጡ። ይህ ሳይድ ሄስትል ነው የምናወራው፣ ስለ ዋና ሄስትል እያወራን አይደለም። እዚህ ጋር እንደ ዋና ሄስትል አድርጋችሁ መስራት ትችላላችሁ። ነገር ግን ይህን እንደ ሳይድ ሄስትል ብታደርጉት ሞር ተመራጭ ነው። ምክንያቱም ያን ያህል ብዙ ሰዓት አይፈልጉም። እስካሁን የነገርኳችሁ ከፕሮግራሚንግ ምናልባት ሊወስድ ይችላል እንጂ ዲጂታል ማርኬቲንግ፣ ኮንተንት ክሬሽን፣ ሴልስ፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ የፈለጋችሁትን መምረጥ ትችላላችሁ። ብቻ እናንተ አንድ ስኪል ምረጡ። ከዛ መጀመሪያ ሳትማሩ ነው የምትመጡት። ጉግል ላይ ገብታችሁ ሪሰርች ማድረግ ትችላላችሁ። የትኛው ያበላል፣ የትኛው ደግሞ ያን ያህል ከኔ ጋር አይስማማም፣ ካለሁበት ቦታ ላይ አይስማማም፣ ኢንተርኔት በጣም ይፈልጋል ወይ ደግሞ ፊዚካሊ ነው መስራት ያለብኝ የምትሉትን እራሳችሁ ምረጡ። ከዛ ከእነዚህ ስኪሎች ውስጥ ደግሞ ተማሩ። ለርን ፎር ፍሪ። ከፈለጋችሁ ኮርስ መግዛት ትችላላችሁ። ብር ካላችሁ ኮርስ መግዛት ትችላላችሁ። ነገር ግን እኔ የምመክራችሁ ዩቲዩብ ላይ ገብታችሁ በነፃ ብትማሩ በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ ዩቲዩብ ላይ ገብታችሁ በነፃ መማር ትችላላችሁ ማለት ነው። ስታርት ስሞል ማለት ሶስተኛው የሚሆነው ስታርት ስሞል ማለት በትንሹ ጀምሩ ማለት። ለምሳሌ መጀመሪያ ስትጀምሩ በብር ለምሳሌ ቪዲዮ ኤዲቲንግ በወር 15,000 ብር አስከፍላችሁ አይደለም የምትጀምሩት። መጀመሪያ የምትጀምሩት ፍሪ ነው፣ በፍሪ ነው የምትሰሩት እያላችሁ የእናንተን ጥቅም እስኪገባው ድረስ የእናንተ ጥቅም ሲገባው ብር ጨምርልኝ አለበለዚያ እወጣለሁ ትላላችሁ። ከዛ የእናንተ ስኪል እንደተማራችሁ ነው። ያን ያህል ካልተማራችሁ ያን ያህል አይከፍሏችሁ። ስለዚህ በደንብ ተማሩ፣ ከዛ ይከፈላችኋል ማለት ነው። ግን መጀመሪያ ሲጀምሩ ስታርት ስሞል ነው። ኔትወርክ ላይክ ክሬዚ ማለትም ጆይን ኦንላይን ኮሚኒቲዎችን በመቀላቀል ሊሆን ይችላል። ከሌሎች ቢዝነስ የሰሩ ሰዎች ጋር ከነሱ ጋር አንድ ላይ መዋል ሳይሆን እነሱን ልክ እንደ ኢንተርቪው ነገር የእነሱን አላ ልምድ መውሰድ ከነሱ ላይ እና ኦፖርቹኒቲ መጠየቅ፣ በራሱ በፊዚካል እየሄድን እንደሱ መጠየቅ ነው ኔትወርክ ላይክ ክሬዚ የምንለው ማለት ነው። ስቴይ ኮንሲስተንት ማለት አምስተኛ ደግሞ ስቴይ ኮንሲስተንት ነው። አራተኛ የነበረው ኔትወርክ ላይክ ክሬዚ ሲሆን አምስተኛው ደግሞ ስቴይ ኮንሲስተንት። ስቴይ ኮንሲስተንት ማለት በተከታታይ ማድረግ አለባችሁ። የሆነ ቪዲዮ አለ ካገኘሁት እዚህ ጋር አደርግላችኋለሁ። ነገር ግን የሚለው ቪዲዮ ሞቲቬሽን እና ዲሲፕሊን የሚባል ነገር አለ። ሞቲቬሽን አንድ ቀን ይመጣል፣ አንድ ቀን ይሄዳል፣ አንድ ቀን ይመጣል ነው። ነገር ግን ዲሲፕሊን እንደዛ አይደለም። ሁሉም ቀን ዲሲፕሊን ሆናችሁ መስራት አለባችሁ። ሃርድ ወርክ ኢዝ ዘ ኪ ፎር ሰክሰስ። በቃ ብሮክ ሆናችሁ መቅረት ካልፈልጋችሁ ኮንሲስተንት መሆን አለባችሁ። ኮንሲስተንትሊ አፕሎድ ማድረግ አለባችሁ። ኮንተንት ክሬሽን የሚሰሩ ከሆነ ኮንሲስተንትሊ አድ ረን ማድረግ አለባችሁ። ዲጂታል ማርኬቲንግ የሚሰሩ ከሆነ ማለት ነው። አድር ብቻ ሳይሆን
አፊሌት ማርኬቲንግ ሊሆን ይችላል፣ ኦዲየንስ ካላችሁ ወይም ሌላ ነገር ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ የነገርኳችሁ እንዴት እንደሚጀምሩ ስቴፕ ባይ ስቴፕ ጋይድ ወይም ፕላን ነው ማለት ነው። ስለዚህ እና በመጨረሻ ማስተላለፍ የምፈልገው ዌክ አፕ፣ ንቁ እና አክሽን ውሰዱ። በቃ ግዴታ አክሽን መወሰድ አለበት።